ወተት መጠጣት አለብኝ። ጽናት አንቺ ጽናት ኪራ ተነሳ እንዴ? ልቀሰቅስ ብዬ እኮ ፈራው። ጽናት የት ሄዳ ነው ጠራታ ቤት ማትለው? መቼስ አኩርፋ አይደለም አይደል እንዴ? ምንም አታስታውስም እንዴ? ምኑን ነው የማላስታውሰው? ይልቃውን ጥሪያት በእናትሽ። ደግሞ እሷ ለላመት እንዴ ጥፋቷን ጠንቅቃ ታውቃለች እኮ። ወተት አፌልኝ በያት። ኪራ ጽናት እኮ ኒና ያልኩሽ ለምን ደሞ አሰሚኝ? ሂጂና ጥሪያት አልኩሽ እኮ። ከየት ብዬ ነው የምጠራት? ጽናት እኮ የለችም። የት ነው ሄደችው? ትላንት ማታ እኮ ሳክረክ መጠቅ ከዚህ ጋር ተጋጭታችኋል። በጣም ትልቅ ጸብ ነበር የተፈጠረው። አልገባኝም። እና ሄዳ ነው? አዎ ኪራ፣ አንተ እኮ ቀለበቷን ከእጇ ላይ ስታወልቅባት ሄደች። ጭራሽ እኔ ነኝ ጥፋተኛው? ያን ሁሉ ነገር አድርጋ እና እሷ አክብራ ማድረግ ያልፈለገችውን ቀለበት እኔ ባወልቅባት ምንድን ነው የሚገርመው? እኔ አላቅም ኪራ፣ ግን እኮ ተውተው ስትልክ ነበረ። በዛ ላይ በጣም ጥንብዝ ብለህ ነበር የሰከርከው። እዚህ ሶፋ ላይ ተኝታ አስቸገርክ። ከዛ እኔና ክብሮም ተሸክመን እኮ ነው መኝታ ቤት የወሰድነው። መኝታ ቤት ራሱ ስናስተኛ ከውስጥ አልገባም ስትል ከላይ ጥለንን የወጣ ነው። ቆይ ጠዋት ሲነጋ ነው ሄደችው? የሰኒ እህት ይሄ ሁሉ ድራማ ነበር እንዴ? እኔ የት ሄጄ ነበረ እያለች ትገኛለች። ሰኒም ደግሞ እሱ እኮ እያስመሰለ ነበረ፣ ምንም ነገር እንትን አይደለም እያለች ነው። ነገሮቹ አሁን ስለበቁ እኔም በነጻነት መኖር ስላቃተኝ ነው እያለች ትገኛለች። ምን ሆኖ ያበቃው ብላ ስትል የሰኒ እህት አይ ጆከር ታስሯል እያለች ትገኛለች ማለት ነው። እኔም እንደዚህ ሆነሽ አልነግርሽም ብዬ ነው እንጂ እዚህ መጥቶ ነበሩ እያለች ነው። ሰኒም ደግሞ በቃ አበቃ በእኔ ምክንያት ገብቶ እንደዚህ ሆኗል እያለች በጸጸት ትናገራለች ማለት ነው። ሰኒም እንቺ በቃ ግቢና ታጠቢ፣ እኔ ቁርስ ልስራልሽ እያለች ትገኛለች። ሰኒም በተሰበረ አንደበቷ እሺ በቃ እያለቻት ተነስታ ካጠገቧ ሄዳለች ማለት ነው። በጣም ታሳዝናለች። የሰኒ እህትም አምላኬ ሆይ ቆይ ምን ሲያደርጉ ነው የቆዩት? አንድ ነገር ብናገራት የገዛ እህቴን እጅ ማጣቴ ነው እያለችም ትገኛለች የሰኒ እህትም ማለት ነው። በጣም ታሳዝናለች። ሰኒም በጣም የመጨረሻም ታሳዝናለች። የመጨረሻ ጽናት ሰውን ቀጥታ ቁጭ ብላ እያለ ኪራ ደግሞ ከስራ ባልደረቦቹ ጋር መጥቶ አጋጣሚ ያገኛታል። ለዛ ኪራም ምንድነው ምሰሪው እዚህ ብሎ ሲላት አራኔ አጋጣሚ ነው የመጣውትኝ እያለች ትገኛለች። ጽናት ሰው እያየን ነው፣ ለምንድነው ወደ ውጭ ማንወጣ? ወደ ቤት እንሂድ እያለች ትገኛለች። ኪራም ዛሬ ሁሉም ነገር ያልቅልናል እያለ ይገኛል ማለት ነው። ኪራ ጽናት ቀለበቷን ከቤት ውስጥ አስቀምጣ መታ እጇን ሳይ እጇ ላይ ቀለበት የለም። ከዛ ኪራም በጣም ተናዷል ማለት ነው። የኪራ መስሪያ ቤት ያለችው ደግሞ እሷም ለምንድነው ቀስኪስ እኔ ምልሽ ጽናት አንድ ነገር ላማክርሽ ነበረ ብላ ስትላት ምንድነው እሱ ብላ ስትለው ቀለበት እኔ ፍቅረኛ በቅርቡ ይዤ ነበረ ስለሱ ምን ታማክሪኛለሽ ብላ ስትላት እሷም ደግሞ ጮሃ ወጣ ሄደች ማለት ነው። እሷም ደግሞ እኔ ላይ መጮሁ ምን አስፈለገ ታዲያ እኔ ምን አደርጋለሁ እያለች ትገኛለች።
በጣም የሚያሳዝን ነገር ነው ማለት ነው እየተፈጠረ ያለው። ሚሩና ሰኒ እየመጡ ይገኛሉ ማለት ነው። ሰኒዬ ስፈልግሽ ነው ያገኘሁሽኝ እያለ ጆከር ይገኛል። የማይረባ የማይሆን ጨዋታ እየተጫወተ ይገኛል። ከዚህም በኋላ ግን እኔ አልታገሰውም፣ የማይሆን ነገር እያደረገ ነው። ግን ቤት ውስጥ ያለው ነገር እያደረጉ ነው። ምንም ነገር እመኝኝ፣ እኔና እሷን እንዳማለል አድርጎ ፎቶ እያነሳች ቪዲዮ እየቀረጸች ነበረ ብሎ ሲላሰኝም ሮጣ ወደ ሊና ቤት ትሄዳለች ማለት ነው። ሮጣ ሊናም በሶፋ ስር ትደበቃለች። ከዛ ሊና እያለች ሮጣ ስትመጣ ሊናን የተደበቀችበት ታገኛላት ማለት ነው። ዛሬ እናትሽ እንደወለደች ከወለደችበሽ ውጪ እያለቻት ትገኛለች። ከዛ እኔ እኮ ምንም ነገር ያደረኩት ነገር የለም፣ ምንም አላደረኩም ብላ ስትል ከሶፋው ጋር ታጋጫታለች ማለት ነው። ጭፍልቅ ስታደርጋት እሷም ደግሞ በጩኸት ጎበስ ጭንቅነሻት አቶ በጭም ደግሞ የምን ጩኸት ነው የምሰማው እያለ ሲመጣ መቶ ከዛ እዛ ውስጥ ያወጣታል ማለት ነው። ሰኒ ጉሩም እኮ ነው፣ እኔ ከሰኒ ጋር መጣላት አልፈልግም እያልኩት እሱ ነው እንደዚህ ያደረገው እያለች ትገኛለች። ሰኒም ምሩዬ እንዳለቂያ ትገለኛለች እያለች ትገኛለች ማለት ነው። እሷም በጣም የሚያሳዝን ነገር ነው። የበፊቱ ነው እንጂ የኔና ያንተ ነገር አብቅቷል። አንተ አሁን ባለትዳር ነህ፣ እኔም ባሁን ባለትዳር ነኝ እያለች ትገኛለች ማለት ነው። በጣም የመጨረሻ ሁሉም ነገር እየተወሳሰበ ይገኛል። ሰኒም አፍህን ዝጋ፣ ከዚህም በኋላ ራቅህም አታገኝም፣ ሁሉም ነገር አብቅቷል ብላ በጥፊ ታጠናግረዋለች ማለት ነው። ሰኒ አንቺ እኮ አይደለሽም፣ አንተ እኮ ህይወቴን መበጥበጥ አትችልም እያለች ትገኛለች። ሰኒ አዳምጪ፣ አሁንም ቢሆን አልለቅሽም እያላት ይገኛል ማለት ነው። ጉሩምዬ በቃን ያለቀልኝ በሷ እጅ ነው እምሞተው እያለች ትገኛለች ማለት ነው። በጣም ሁሉም ነገር ውስብስብ የሆነ ነገር ነው። ሜሩዬ እባክሽን የሆነ ነገር እኮ ሆኛለሁ፣ ልጅቷ እኮ ፈረስ ናት እያለች ትገኛለች ማለት ነው። እኔ ደንዝጄ ነው እንጂ የሆነ ነገር ሆኛለሁ እያለች ትገኛለች። ሂጂ ለማንኛውም ጉሩም ከገመጣ ይገለኛል እያለች ትገኛለች። ይግደልሽ አቦ አንቺንስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁ በላይክ ግቡ ማለት ነው። መልካምነት ለራስ ነው። የሰኒ የጆከር ወንድም ሲመጣ ደግሞ ምን ልፈልገክ ነው የመጣከው ብላ አለችው። ደግሞ ከዚህ በኋላ ምንም ነገር እንድታደርግም አልፈልግም፣ እንዳትመጣ እሷን የሚጎዳት ነገርና የሚያስከፋት ነገር ማድረግም አልፈልግም እያለች ትገኛለች። የሰኒ እህትም ፀሐዩና አንተ አንድ ላይ ተንከባለሉ እያለች ትገኛለች ማለት ነው። ከዛው እሱም በንዴት በእግሩ መሬቱን መቶ ይሄዳል ማለት ነው። ሰኒና ጆከር እዚህ ጋር ቁጭ ብሎ ሰላም አለው አይደለ እዚህ ቦታ እየተባባሉ ይገኛሉ ማለት ነው። እኔ እንኳን ተረጋጋሁኝ እያላት ትገኛለች። አንቺ እንኳን የተረጋጋሽ ሆነ ካንቺ ጋር ስለሆንኩኝ ነው እንጂ በሌላ ነገር አይደለም እያለችም ትገኛለች። እንበርባክ ወረኛ ጉረኛ እያለችም ትገኛለች ማለት ነው። ያልሽ ሁሉ ያስማማኛል እያላተም ይገኛል ማለት ነው። ዛሬ መጨረሻ ነው ቢባል ምን ታደርጊያለሽ ብሎ ሲላት እኔ እንጃ አንተ ምን ታደርጋለህ እያለችም ትገኛለች።
ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት በሙሉ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁም በላይክ ማለት ነው። እንግዲህ ፖሊሶች ጆከርን ፍለጋ መጥቷል ማለት ነው። አይ ምስኪን ጆከር እንደው ለሰኒ ስል ጉድጓድ ይገባል። እንግዲህ ፖሊሶቹም ሰላም ሲሉ ፖሊሶቹንን እያሉ ይገኛሉ ማለት ነው። ኤርሚያስ የሚባል ሰው እዚህ ቤት መጥቷል ተብሎ ይገኛል። በቅጥል ስሙ ጆከር ነው የሚባለው ሲባል ጆከር ብላ ደንግጣ ስትለው ጆከር ይሎታል። ጆከር እዚህ የለም ከዚህ ወጥቷል፣ ከወጣም ቆይቷል እያለች ትገኛለች። የሰኒ እህትም ማለት ነው። እንግዲህ ጆከርም ምንም ማድረግ አይቻልም፣ ዛሬ መያዙ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትን በላይክ መልካምነት ለራስ ነው።